አንደኛ እግዚአብሔር አምላክ ላንቺ ይናገራል። አሜን። ሁለተኛ ለወንድምሽ ይናገራል። አሜን። ላንቺና ለማን? ለወንድምሽ ይናገራል። አሜን። አእምሮን የሚያመው ሰው፣ አእምሮን ጠላት ያሰረው ሰው አለ። ምንሽ ነው? ወንድምሽ ነው። አምላኬ እግዚአብሔር ዛሬ ነፃ አወጣው። አሜን። እጃችሁን ከፍ አድርጉ። ማንኛውም ድግምት የፈረሰ ይሆን። አሜን። ቤተሰባቸው ውስጥ የሚሰራ ዘንዶ ይመታ። አሜን። በኢየሱስ ስም ስልጣን ይመታ። አሜን። አንድ ሰው አየሁ በመንፈሴ፣ አንድ ሴት አየሁ፣ አንድ ሰው አየሁ። አይናለም ተብላ እግዚአብሔር ከሷ የሚመጣውን ድግምት ዛሬ ሲያፈርሰው ያለ። አሜን። እስኪ ጩሁና ተገለበጠ በሉ። ተገለበጠ። ድገሙ። አሁንም ተገለበጠ። ድገሙልኝ። አሁንም ተገለበጠ። ድግምታቸው የፈረሰ ይሆን። አሜን። ወንድሟን ያሰረ መተት ይመታ። አሜን። ወንድሟን ያሰረ ሰንሰለት ይበጠስ። አሜን። አሁን የተበጣጠሰ ይሆን። አሜን። ቻላባሪያ ካፓራባኒያ አሜን። አሜን። እግዚአብሔር ወንድምሽን ፈታው። አሜን። ነፃ እንዲያወጣው ጸለይኩኝ። አሜን። ብዙ አቅም አለው ግን ነገሩ ተይዟል። ብዙ አቅም አለው፣ ብዙ ዕውቀት አለው። ብዙ ዕውቀት ማጃጋ ብራቫኒያ በጣም ማጃጋ ባራቫኒያ ትልቅ ዕውቀት፣ የዶክተርነት ዕውቀት ትልቅ በላው ላይ አለ። ነገር ግን አእምሮን ጠላት ይዟል። አምላኬ እግዚአብሔር ዛሬ ይሄንን ድግምት ከወንድምሽ ላይ ይመታል። አሜን። የሚገርምሽ ነገር ማላቫኒያ ማሳ ወንድምሽ በጣም ላንቺ ራሱ በረከት የሆነ ሰው ነበር። እውነት ነው። ብዙ ነገር ያደረገልሽ፣ በብዙ ነገር የሚረዳሽ የሰማሽ ነው። መልካም የሆነ ለቤታችሁ እንደ አባት የሆነ እውነት ለቤታችሁ ከአባት ከስጋ አባት በላይ እንደ አባት የሆነ ሰው ነበር። ጠላትን ያሰረው እውነት ነው። ዛሬ ሰንሰለቶቹን በሙሉ በጥሻለሁ። አሜን። ጩሁና ተበጣጠሰ በሉ። ተበጣጠሰ በሉ። ተበጣጠሰ በሉ። ሰንሰለት በሉ እስቲ። ዛሬ በሉ እስቲ። ተበጥሷል። ሶስት ልጅ ያላት እናንተ ቤት ውስጥ ማናት? ሶስት ልጅ ማለት ወንድሜ ሶስት ልጅ ነው ያለው። የአሁኑ ምጸልይለት እስኪ ጩሁና ተመታ በሉ አንዴ። ተፈታ በኢየሱስ ስም በሉ እስቲ። በኢየሱስ ስም ከወንድምሽ ላይ ድግምት መተቱ ተገልብጧል በሉ። ተገልብጧል። ድገሙ ባካችሁ። ተገልብጧል። ድገሙ። አሁንም ተገልብጧል። ድገሙ። ተገልብጧል። እግዚአብሔር አምላክ ከዘራችሁ ላይ ድግምትን ይምታ። አሜን። ከዘራችሁ ላይ እባብን ይምታ። አሜን። ጩና ባካችሁ ተመታ በሉ እስቲ። አሁን እግዚአብሔር ባል ያዘጋጃል ብዬ ስናገር አንዲትን ሴት ተናግሬያለሁ። የሷ ሴት ያንደኛዋ አስቴር ነው፣ ያንደኛዋ ደግሞ ሩት ነው። ሩት የምትባል ሴት ታውቂያለሽ? ሩት አለች፣ ጓደኛዬ ነበረች። ጓደኛዬ ናት። ኦኬ። እዚህ ሀገር አየው፣ ከዚህ ሀገር ውጪ አሜሪካን አየው። ዘሮችሽ ነፃ ወጡ። አሜን። እስኪ ነፃ ወጡ በሏት። ነፃ ወጡ። ይታመናል ጌታ። አሜን። እስኪ እግዚአብሔር ይታመናል በሉ። እግዚአብሔር ይታመናል። ፋሚሊዎችሽን በሙሉ በኢየሱስ ስም ፈትቻለሁ። አሜን። እግዚአብሔር ቤተሰቦችሽን በሙሉ እግዚአብሔር ነፃ ሲያወጣ አየሁኝ። አሜን። 5 ሰዎች እግዚአብሔር ፋሚሊያችሁ ውስጥ ነፃ ወጥቷል። አሜን። 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 በቅርብ ጊዜ ያንቺ በር ተከፍቷል። አሜን። ያንቺ ደጅ ተከፍቷል። አሜን። መለቀቅና መከፈት ሆነልሽ። አሜን። ነይ እስቲ ከሷ ጋር ይመጣሽ። ሽባነት ይመታል። አሜን። አሜን። በመንፈሴ ለሷ እየጸለይኩኝ ከየት ነው የመጣሽው? ከአሜሪካን ነው የመጣሽው። አሜሪካን ፋሚሊሽ አለ? አዎ። አንቺ የምትኖሪው አሜሪካን ነው? አዎ። ልጆችሽም እዛ ናቸው? አዎ። አሁን ተመልሰሽ ልትሄጂ ነው? አዎ። አምላኬ እግዚአብሔር እዚህ ሀገር አየው፣ አሜሪካን አየው አልኩሽ። ስለዚህ እዚህ አንቺን ነፃ ወጣ፣ አሜሪካን የሷን ፋሚሊ ነፃ ወጣ። አሜን። ጩሁና መፈታት በሉ እስቲ ያኔ። መፈታት ሆነ በሉ እስቲ ያኔ። ሆነ። ይገርምሽን ነገር ልንገርሽ። ለባዳ ጋባርዳ ከፋራ ቦሶ ብራቫ ካቴላ ባራባሻ እጃችሁን ከፍ አድርጉና እግዚአብሔር ከኔ ጋር ነው በሉ። ስንት ልጆች አሉሽ? 3 አዎ። ሴቶች ናቸው? 2 ሴት፣ 1 ወንድ። ወንዱ አግብቷል? አዎ። አንድ ያላገባች ሴት አለችሽ? አዎ። አንዷ አግብታለች? አዎ። አግብታለች አንዷ? አዎ። አንዷ አግብታለች፣ ፈታለች። ትዳር ፈታለች። ልጆች አሏት? አንድ። እሺ፣ ሳሙኤል የሚባል ሰው ማን ነው? ልጇ ነው። የሷ? አዎ። እስኪ አንድ ሰው ጮሆ ተፈታ ይበል እስቲ። ቤተሰቦችሽን በሙሉ ነፃ አውጥቻለሁ። ሳሙኤል የታላቅ ልጅሽ ልጅ ነው።
እግዚአብሔር አምላክ አሁን ቤተሰቦችሽን ነፃ ያወጣል። አሜን። አንድ ሰው እግዚአብሔር ነፃ ያወጣል ይበል። አሜን። ዘሮቼን ይፈታል በሉ እስቲ። ድገሙ ባካችሁ። ዘሮቼን ይፈታል በሉ። ዘሮቼን ይፈታል። እጃችሁን ከፍ አድርጉ። ቀንበር ተሰበረ በሉ እስቲ። ታድሶ ታውቂያለሽ? ታድሶ የሚል ስም ለምለም የኛ ቸርች የኛ ቸርች ታድሶ የእናንተ ቸርች ነው። ታድሶ ዓለም አቀፍ ቤተክርስቲያን ቀንበር ይሰበራል። በጣም እቺ ሴት ለወንጌል ዋጋ የከፈለች ሴት ናት። ብዙ ተገፍተሻል። የራስሽ የሆኑ ሰዎች የራስሽ ቤተሰቦችሽ አንቺን ገፍተውሻል። የራስሽ እኮ ነው የምልሽ። ለምን ካልሽኝ ለጌታ ስለሆንሽ አይሆንም ብለው ገፍተውሻል ብዙ ጊዜ ማለት ነው። እግዚአብሔር አምላክ ግን ዛሬ ሰልፍን ይበታል። ላንቺም የሚገርምሽ ነገር ቦይስ ተዘጋጀ። አሜን በሉ እስቲ። አሜን ይሁንልሽ። አሜን ይሁን። እጃችሁን ከፍ አድርጉ። አሜን። ላንቺም ቦይስ ተዘጋጀ። አሜን። ዳና ማራካቴ ቫሪያባስ ለፕሬቬኒያ ላንቺ ልጅም ቦይስ ተዘጋጀ። አሜን አሜን። ልጅሽ እንድታገባ ትፈልጋለሽ? አዎ አዎ። እስኪ እጃችሁን ከፍ አድርጉ። በኢየሱስ ስም በሉ እስቲ። ቤተሰባችሁ በሉ እስቲ ነፃ ወጥቷል በሉ። ትዳር የሚበትን ቤተሰብ የሚያበላሽ መንፈስ እናንተ ቤተሰብ ውስጥ አለ። እግዚአብሔር ይሄን እባብ ዛሬ እዚህ በመገኘትሽ ይገለዋል። አሜን። በኢየሱስ ስም ይሄ ዘንዶ ይገደል። አሜን። ይሄ እባብ ዛሬ ይሞት። አሜን። ይሄ ዘንዶ ዛሬ ይሞት። አሜን። ዳላ ባሪያ አሁን ቀደም እሷ አላቀም ያለችውን አንድ አይናለ የምትባል ሴት በመንፈሴ አያለሁ። የሚገርምሽ በአንቺ አቅጣጫ ማለት ነው። እየሰማሽ ነው። እግዚአብሔር 24 ዓመት ሙሉ ቤትሽን የታገነውን ጨለማ ዛሬ ገልብጫለሁ። አሜን አሜን። አስተማሪ የነበረ ሰው ነፃ ሲወጣ ያለው። አሜን። ከዚህ በፊት መምህር የነበረ ሰው እግዚአብሔር ሲፈቱ አይቻለሁ። ፋሚሊዎቿ በሙሉ ተፈቱ። አሜን። ማንኛውንም በሽታ ሰብራለሁ። አሜን። ሽባ ሊያረጋት የወጣ መንፈስ ይመታ። አሜን። ቴባጋዲያማ የሽባነት መንፈስ ወገብሽን ዛሬ ለቆ ይሄዳል። በኢየሱስ ስም ለቆ ይሄዳል። ዳይ በኢየሱስ ስም አሁን ትፈታ። አሁን ትፈታ። አሁን ትፈታ። አሁን ትፈታ። መንፈስ ቅዱስ ፈታሽ። አሜን። መንፈስ ቅዱስ ፈታሽ። አሜን። ማንኛውንም በሽታ ከዘሮችሽ ላይ ሰብሬያለሁ። አሜን። በቅርብ ጊዜ ሰርግ ይሆናል። አሜን። ተነብያለሁ። እጃችሁን አንሱና በቅርብ ጊዜ በሉ እስቲ። በአንቺ ቤተሰብ ውስጥ ትልቅ ምስጋና፣ ትልቅ ድግስ እግዚአብሔር አዘጋጅቷል። አሜን። እግዚአብሔር አዘጋጅቷል በሉ። አሜን። እግዚአብሔር አዘጋጅቷል በሉ። ደግማችሁ እግዚአብሔር አዘጋጅቷል በሉ። ሃሌሉያ። የትኛውን በሽታ ላይፍሽን ለቆ ሄደ። የእግዚአብሔር ታምራት በቤትሽ ተገለጠ። አሜን። የምትጸልዩ ጸሎት በሙሉ በፍጥነት ተሰማ። አሜን። አሜን በይ በደንብ። አሜን። የምትጸልዩ ጸሎት በፍጥነት መልስ አገኘ። አሜን። ወግ ማረግ ታያለሽ። አሜን። አዲስን ሲዝን እግዚአብሔር ቀጥሎልሻል። አሜን። በጌታ በኢየሱስ ስም እግዚአብሔር በአዲስ ምስክርነትና ምስጋና ያቆማቸዋል። በጌታ በኢየሱስ ስም ተፈጸመ። ለኢየሱስ አጨብጭቡ እስቲ።